ዛሬ ከጠዋቱ 2 ሰዓት ከ38 ደቂቃ ላይ 149 መንገደኞችንና 8 የበረራ ሰራተኞችን አሳፍሮ ከአዲስ አበባ ወደ ናይሮቢ ሲበር የነበረው ቦይንግ 737 የኢትዮጵያ አየር መንገድ አውሮፕላን ተከሰከሰ። የበረራ ቁጥሩ 302 የሆነው አውሮፕላኑ ጉዞ ከጀመረ ከ6 ደቂቃዎች በኋላ ባልታወቀ ምክንያት ከዋናው የበረራ መቆጣጠሪያ ጋር ግንኙነቱ መቋረጡን አየር መንገዱ አስታውቋል። አውሮፕላኑ በምስራቅ ቢሾፍቱ ዶቢ አካባቢ መከስከሱን የኢትዮጵያ አየር መንገድ ለኢቲቪ ገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ወዳጅ ዘመዶቻቸውን ላጡ መጽናናትን ይመኛል። ከዚሁ አሳዛኝ ክስተት ጋር በተያያዘ መረጃዎችን ሊያደርሱን የኢትዮጵያ አየር መንገድ የኮርፖሬት ኮሚኒኬሽን ማኔጀር የሆኑት አቶ አስራት በጋሻው በቀጥታ ስልክ መስመራችን ላይ ገብተዋል። አቶ አስራት እንደምን ዋሉ?